ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን አላችሁ? ፍንፍኔ ራዲዮ እንደተለመደው የዛሬው ፕሮግራሞቹን ይዞላችሁ ቀርቧል። በመስተንግዶ ከናንተ ጋር የሚቆየው እኔ ኦዳ ሰባኒ። ከአሜሪካና ከካናዳ ፕሮግራማችን በስልክ ማዳመጥ የምትፈልጉት በስልክ ቁጥራችን 1716 74 80 83 5 በመደወል መከታተል ትችላላችሁ። እንዲሁም ፍንፍኔ ራዲዮ በማለት ሳውንድክላውድ፣ ዩቲዩብ እና ፌስቡክ ላይ ይፈልጉን ያገኙናል። ከፕሮግራማችን ጋር የተያያዘ ሐሳብ ወይም ቅሬታ ያላችሁ አድማጮቻችን ደግሞ finfnebroadcasting@gmail.com በማለት ይጻፉልን። በቫይበር እንዲሁም ዋትስአፕ ሐሳባችሁን ወይም ድምጻችሁን ቀርታችሁ ልትልኩልን የምትፈልጉትን ደግሞ በስልክ ቁጥራችን 1408 68 79 686 ላይ ይላኩልን። ለበለጠ መረጃ www.finfneradio.org በሚለው ድረገጻችን ይጎብኙን። ኦሮሚያ ከፍንፍኔ ከተማ ማግኘት ያለባትን ልዩ ጥቅም ጋር በተያያዘ መንግስት ያወጣው አዋጅ ሰሞኑን አነጋጋሪ ጉዳይ ሆኗል። ይህ አዋጅ በስራ ላይ ቢተገበርም ለኦሮሞ ህዝብም ሆነ ለኦሮሚያ ክልላዊ መንግስት የተለየ ጥቅም አያስገኝም የሚሉት አሉ። በተመሳሳይ ደግሞ አዋጁ ስራ ላይ ውሎ በማይቻል ተደርጎ የተዘጋጀ መሆኑን የሚገልጹትም ይሰማሉ። አዋጁ የኦሮሞ ህዝብም ሆነ ወጣቶቹ ሲያነሱት የከረመውን ጥያቄ ሊመልስ ይችላል? ባይመልስስ ለኦሮሞ ህዝብም ሆነ ለኦሮሚያ ክልላዊ መንግስት ምን አይነት መፍትሄ ይዞ ሊመጣ ይችላል? እንዲሁም የተለያየ ጥያቄዎችን በማንሳት ከዶክተር ብርሃነ መስቀል አበበ ሰኚ ጋር ቆይታ አድርገናል። በዛሬው ፕሮግራማችን ይዘንላችሁ የቀረብነው ይሆናል። ከዶክተር ብርሃነ መስቀል ጋር ቆይታ ያደረገው ባልደረባችን ደራራ ዳዲ ነው። እስከ ፍጻሜው ከኛ ጋር እንድትቆዩ ዘንድ በአክብሮት ጠይቃችኋለሁ። መልካም ቆይታ። ሰላም ጤና ይስጥልን የፍንፍኔ ራዲዮ አድማጮች። የሰሞኑ መነጋገሪያ በሆነው ኦሮሚያ በአዲስ አበባ ላይ ያላት ልዩ መብት ላይ ለመወያየት አንድ እንግዳ ጋብዘናል። እንግዳችን ዶክተር ብርሃነ መስቀል አበበ ሰኚ ይባላሉ። ዶክተር ብርሃነ መስቀል አንኳር የሆኑ ጥያቄዎችን፣ መሰረታዊና ህጋዊ መብቶችን በሶሻል ሚዲያ ላይ በማንሳት በሰፊው ይታወቃሉ። እናንተም በማድመጥ እንዲሁም በውይይቱ ላይ ሐሳብ በመስጠት ይሳተፉ እንላለን። እንግዳዬ ዶክተር ብርሃነ መስቀል ለጊዜህ በጣም አመሰግናለሁ። ለፍንፍኔ ራዲዮ የመጀመሪያ ስለሆነ እንግዲህ ለአድማጮቻችን ራስን አስተዋውቅ። ብርሃነ መስቀል ማን ነው? የት ነው የተወለድከው? አሁንስ የት ነው ያለኸው? ከዛ አጠር አድርገህ ከነገርክም በኋላ ወደ ጥያቄ ይገባለሁ ማለት ነው። አመሰግናለሁ ደረጀ በዚህ ፕሮግራም ላይ ስለጋበዝከን። በተለይም ደግሞ አንተ መግቢያው ላይ እንዳልከው እጅግ በጣም በኦሮሞም ሆነ በኢትዮጵያውያን ሁሉ ዘንድ መወያያ መሆን በሚገባበትና መሆንም ባለበት በአዲስ አበባ ላይ የኦሮሞ ህዝብ መብት ምን ይመስላል በሚለው ጉዳይ ላይ እንድንነጋገር ስለጋበዝከኝ አመሰግናለሁ። እኔ የተወለጄ ያደግኩት አርሲ ነው። ከዚያ በኋላ ከፍተኛ ፍርድ ቤት ዳኛ ሆኜ ሰርቻለሁ። በኢትዮጵያ የውጭ ጉዳይ ሚኒስቴር መስሪያ ቤት የህግ አማካሪም ነበርኩኝ። በተባበሩት መንግስታት ድርጅት ኒውዮርክ የኢትዮጵያ ዲፕሎማት ሆኜ አገልግያለሁ። አሁንም በህግ ሙያ ላይ ተሰማርቼ የህግ ባለሙያ ነኝ እና ዋሽንግተን ዲሲ አካባቢ ነው የምትኖረው? ዋሽንግተን ዲሲ ሜሪላንድ ነው የምኖረው። መልካም። አንተ ላለፉት 2 እና 3 አመታት ኦሮሚያ በአዲስ አበባ ላይ ያለው ልዩ መብት ስታነሳ ቆይተሃል። ሰሞኑን ኦህዴድ ለአንተ ጥያቄ መልስ እየሰጡ የሚመስል ረቂቅ ሐሳብ አቅርቧል። እንግዲህ የማነሳለ ጥያቄ በዚህ ዙሪያ ይሆናል ማለት ነው። አዲስ አበባ በአሁኑ ሰዓት ምን ባህሪ አላት? ሌላው ማህበረሰብ አዲስ አበባን እንዴት ነው የሚያየው? የአዲስ አበባ ውስጣዊና ውጫዊ ገጽታ ምን ይመስላል? በዚህ ላይ እስኪ አንዳንድ ሐሳብ ብትሰጠኝ። አመሰግናለሁ። አንዱ እንግዲህ የኦሮሞም ህዝብ ያቀረበ ያለው ጥያቄ ከዚህ ጋር የተያያዘ ነው። አዲስ አበባ
ራሷን እንዴት ታያለች? የኢትዮጵያ ህዝብ እንዴት ያያዋታል? ኦሮሚያስ እንዴት የኦሮሞ ህዝብና ኦሮሚያስ አዲስ አበባን እንዴት ያያል የሚሉትን ጥያቄዎች ማንሳት ተገቢ ነው። ይሄንን ጥያቄ ማንሳት የከተማዋ ባህሪ ምን እንደሆነ የከተማዋ አስተዳዳሪዎች በአንድ በተቀረጸ እይታ ብቻ ራሳቸውን ማየት ሳይሆን ህዝቡ የህዝቡን እይታም ጭምር መገንዘብ ስላለባቸውና ከኦሮሞ ህዝብ ጥያቄም ጋር በተገናኘ መልኩ በቂ ግንዛቤ እንዲኖራቸው ይረዳል። አዲስ አበባ ላለ ሰው የኢትዮጵያ ዋና ከተማ ነች። የንግድና የባህል ማዕከል ነች። የኢትዮጵያ የተባበሩት መንግስታት የኢኮኖሚክ ኮሚሽን የአፍሪካ አንድነት ድርጅትና ሌሎች ዓለም አቀፍ ድርጅቶችና ከ120 በላይ የሚሆኑ የውጭ ሀገር ኤምባሲዎችና ቆንስላ ጽሕፈት ቤቶች ያሉባት ከተማ ሆና በዚህ መልኩ የኢትዮጵያ ብቻ ሳይሆን የአፍሪካም ዋና ከተማ ነኝ ወደ ማለት ራሷን የሚቃጣት ከተማ ነች። ይሄ በአንድ መልኩ እውነት ነው። በዚህ አሁን በላይ ባልኳቸው ነገሮች ሁላችንም ምንኮራበት የውጭ ሰዎችንም ስናገኝ እነኚህን ዲስክሪፕሽንስ አሁን ልክ እኔ እንዳስቀመጥኩት እንናገራለን። በሌላ መልኩ ደግሞ አዲስ አበባ የተመሰረተችውና የተቆረቆረችው በኦሮሞ ህዝብ መሃል በኦሮሞ መሬት ላይ ነው። ዓለም አቀፋዊ ከተማ ነኝ፣ አፍሪካዊ ከተማ ነኝ፣ የመላ ኢትዮጵያውያን ከተማ ነኝ የምትለው ከተማ ለኦሮሞ ህዝብ ከተማ ያልሆነች ከተማ ነች። ይህ ምን ማለት ነው? በኦሮሚያ መሃል ተቆርቁራ ኦሮሚያ መሃል ትገኝ እንጂ በነበሩ ስርዓቶች አሁንም በቀጠለው የኦሮሞ ህዝብ ከመሬቱ ላይ እየተነቀለ የኦሮሞ ህዝብ ከውስጧ እየተገፋ የኦሮሞ ህዝብ የኢኮኖሚ ባለቤትነቱን መብቱን ተገፎ ራሱን ባህሉን ቋንቋውን ማንነቱን የማያይበት በኢኮኖሚ ምንም ቦታ ያሌለው በባህል ምንም ቦታ ያሌለው በአስተዳደር በፖለቲካ አስተዳደር ምንም ቦታ ያሌለው ሆኖ የሚገኝባትና አዲስ አበባ ዓለም አቀፋዊ ከተማ ራሷን ለውጪ ትግለጽ እንጂ በአገር ውስጥ እንደ አዲስ አበባ መሃሉ የምትገኝን ህዝብ አግሎ መሃሉ የተቆረቆረችበትን ህዝብ አኮሞዴት ሳያስተናግድ ገላይ ሆኖ ዲስክሪሚናተሪ ሆኖ ኤክስክሉድ የሚያገል ከተማ ሆኖ ሴግሪጌሽኒስት ሆኖ እንደዚህ የተቀመጠ ከተማ በዓለም ላይ ቢፈለግ አይገኝም። በዓለም ላይ ያሉት ከተሞች ሁሉ የአካባቢውን ህዝብ ባህሪ ይመስላሉ። የኢትዮጵያ ህዝብ ይሄንን ለመረዳት ወይም የአዲስ አበባ ህዝብ ይሄንን ለመረዳት ሌላ ዓለም መሄድ የለበት። ትግራይ ያሉት ከተሞች የትግራይን ህዝብ ይመስላሉ። መቀሌ፣ አድዋ፣ ሽሬ፣ ሌሎቹንም አዲግራት ሁሉንም መጥቀስ ይቻላል። እነኚህ ከተሞች የትግራይን ህዝብ ይመስላሉ። የጎንደር ከተማ የጎንደርን ህዝብ ይመስላል። የጎጃም ከተሞች የጎጃምን ህዝብ ይመስላሉ። አዲስ አበባ ግን ኦሮሞ ህዝብ መሃል ያለች ኦሮሞን የማትመስል ኦሮሞን መምሰል ብቻ አይደለም ለኦሮሞ አንድም ቦታ ያሌላት ከተማ ነች። አንድ የኦሮሞ መዝናኛ ቤት ያሌለበት፣ አንድ የኦሮሞ ቢዝነስ ተቋም ያሌለበት፣ አንድ የኦሮሞ ቤተክርስቲያን ያሌለበት፣ ኦሮሞ በዛይ ከተማ ውስጥ በቋንቋው የማይገለገልበት ሆስፒታል እንኳን ሲሄድ እንደ እንሰሳ እንደዚሁ በእጅ ተነካክቶ ይታከማል እንጂ በሽታዬ ይሄ ነው ብሎ ኤክስፕረስ የሚያደርግበት ቋንቋ እንኳን የለም። የኦሮሞ ህዝብ ሆስፒታል እንኳን በሞት አፋፍ ላይ እንኳን ይያል። ይሄ እንግዲህ የአዲስ አበባ የውስጥ ባህሪዋ ነው። የኦሮሞ ህዝብ ጥያቄ ይሄ ባህሪዋን አዲስ አበባ ቆም ብላ እንድትመለከትና የኦሮሞ ህዝብ ከተማ እንድትሆን ነው። በኦሮሞ ህዝብ መሬት ላይ ነው የምትገኘው። በኦሮሞ ህዝብ መካከል ነው የምትገኘው። ሁሉ ነገሯ ከኦሮሚያ ነው የሚመጣው። እቺ ከተማ ልክ እንደ ሌሎቹ የኢትዮጵያ ከተሞች በሌላ አካባቢ የትግራይን አማራ ክልል ያሉ ከተሞችን በደቡብ ያሉትን እንደዚሁ ማንሳት እንችላለን። በመላው ኢትዮጵያ ያሉትን ሌሎች ከተሞች የአካባቢውን ህዝብ ነው የሚመስሉት። ከዚህ ከተማና ኋላ ልናነሳ ከምንችለው የተወሰኑ ኦሮሚያ ውስጥ ካሉ ሌሎች ከተሞች በስተቀር ማለት። ስለዚህ አዲስ አበባ እንደ ባህሪ የኦሮሞ ህዝብ መብት በኢትዮጵያ ላይ ስንነጋገር አዲስ አበባ አንድ ጥያቄ መመለስ አለባት። ማንም ሳይጠይቃት ለኦሮሞ ህዝብ ከተማ ሆኛለሁ ወይ አልሆንኩኝም የሚለውን ጥያቄ መመለስ አለባት። መልሱ አልሆነችም መሆን አለባት ነው።
ዶክተር እዚህ ላይ አድማጭ እንደዚህ አይነት ሐሳብ ያነሳስ ለምሳሌ ያህል የኦሮሞ ቁጥር በጣም አናሳ በመሆኑ ከተማዋ የብሔር ብሔረሰቦች በታሪክ አጋጣሚ የብሔር ብሔረሰቦች ከተማ ሆናለች የኦሮሞ ህዝብ ቁጥር በጣም ትንሽ ነው እና ምንም ቦታ ሊኖራት ለኦሮሞ ወይም ለኦሮሚያ ምንም ቦታ ሊኖራት የማይችልበት ኬዝ ይሄ ነው ብልና ቢያስብ ለዚህ አድማጭ መልሱ ምንድነው የሚሆነው ወይም ኮምፓሪዝን ይኖራል ከሌላው የኦሮሚያ ክልሎች ማን ነው ከኢትዮጵያ ክልሎች ካሉት ማለት ነው ይሄ ጥሩ ጥያቄ ነው ደረጀ ሁሉም ኢትዮጵያ ውስጥ ያለ ይሄን ነገር በአጽንኦት መመልከት አለበት ከመነሻው እንነሳ የኦሮሞ ህዝብ ኢትዮጵያ ውስጥ ሁሉንም አገናኝ ድልድይ ነው ከኢትዮጵያ ብሔር ብሔረሰቦች ኦሮሚያ ውስጥ የማይኖር ብሔር ብሔረሰብ የለም ይሄ ደግሞ የመጣው በኢህአዴግ አይደለም ከኢህአዴግም በፊት ጀምሮ ለዘመናት ሲኖር ነበር በሰላም አብሮ ሲኖር ነበር ስለዚህ ኦሮሚያ ውስጥ ሌላው ህዝብ ያለ ስጋት አማራ ሆነ ትግሬ ሆነ ጉራጌ ሆነ ወላይታ ሆነ የትኛው ኢትዮጵያዊ ኦሮሚያ ውስጥ በሰላም የመኖር መብት አለው ይሄ ሊሰመርበት ይገባል ይሄንን ካልኩኝ ግን እንደዛ ሁሉ የኦሮሞ ህዝብ በትግራይ የትግራይ ሰዎች አገሩን እንደሚያስተዳድሩ በአማራ ክልል የአማራ ሰዎች አገሩን እንደሚያስተዳድሩ በኦሮሚያም ክልል ማንም መጥቶ ይኑር ማንም በትግራይ የትግራይ ህዝብ ያስተዳድራል በዚያ ሀገር ቋንቋ በዚያ ሀገር ባህል በዚያ ሀገር አኗኗር በህዝቡ ባህልና የአኗኗር ዘይቤን ተከትሎ ያስተዳደር ዘይቤን ተከትሎ ይኖራል በአማራም ክልል እንደዚህ በኦሮሚያ እንደዚሁ መኖር አለባቸው ማለት ይሄንን ስንል እንግዲህ ኢትዮጵያ ኦሮሚያ ውስጥ ሌላው ህዝብ አንድ አካባቢ በርከት ብሎ ሰፍሯልና ኦሮሞ ይሄንን አካባቢ ማስተዳደር የለበትም የሚለው መሰረታዊ ጥያቄ እየተነሳ ያለው ኦሮሚያ ክልል ውስጥ ብቻ መሆኑ ሊሰመርበት ይገባል በትግራይ ወይም በአማራ ሌላ ህዝብ ቁጥሩ በርከት ብሎ ስለሰፈረበት ይሄንን አካባቢ አማራ ማስተዳደር የለበትም ወይም አይችልም ይሄንን አካባቢ ትግራይ አካባቢ ደግሞ ሌላ ህዝብ መጥቶ በርከት ብሎ ስለሰፈረበት ትግሬ ይሄንን አካባቢ ማስተዳደር የለበትም ወይም አይችልም ተብሎ ዲዚግኔት የተደረገ አካባቢ የለም እጅግ በሚያሳዝን መልኩ በኦሮሚያ ግን የፌደራል መንግስቱ የኢህአዴግ መንግስት ይሄንን በደል በህዝባችን ላይ የኦሮሞን ህዝብ ወይ ጥራቅ አስመስለውት በመሳል ወይም ደግሞ ኦሮሞ አገር ማስተዳደር አይችልም የሚል የህዝብ ንቀት መንፈስ ህዝብ ውስጥ ከተው ሌላው ህዝብ ወይ ጥራቅ ነው ይበላኛል ወይም ችሎ አያስተዳድረኝም ብሎ ኦሮሞን እንዲያይ የተደረገበት ሁኔታ ውስጥ ያለነው ከቁጥር ነገር አንስተናልና ወደ ቁጥር ነገር ልመለስ ለምሳሌ የሐረር ከተማን እንውሰድ በሐረር ከተማ 60% የሚሆነው ኦሮሞ ነው 25% የሚሆነው ከከተማዋ ነዋሪ አማራ ነው 5% የሚሆነው ጉራጌ ነው የሐረሪ ብሔራዊ ክልላዊ መንግስት የሚባለው አካባቢ እንግዲህ አደሬዎች ወይም ሐረሪዎች ሐረርን የሚያስተዳድሩት 8% ሆነው ነው 8% ሆነው 60% የከተማዋ ነዋሪ የሆነውን ኦሮሞን ያስተዳድራሉ 8% ሆነው 25% የሆነውን አማራን ያስተዳድራሉ 8% ሆነው 5% የሆነውን ጉራጌን ያስተዳድራሉ ይሄንን ከአዲስ አበባ ጋር አነጻጽረው አዲስ አበባ ውስጥ ወደ 50% አማራ ነው ወደ 25% ኦሮሞ ነው የተቀረው ሌላው ብሔር ብሔረሰብ ነው ያ ብቻ አይደለም ሙሉ ለሙሉ በኦሮሞ መሬት ላይ በኦሮሞ ህዝብ መሃል ያለች ከተማ ነች ሌላው ህዝብ መጥቶ ሰፍሮበታልና ይሄንን ከተማ ወይ ፌደራል ለማስተዳደር ያለበት ወይም ደግሞ መጥተው እዛ የሰፈሩት ሌሎች ሰዎች ናቸው እንጂ ኦሮሞ እዚህ ላይ መብት የለውም መተን ስለሰፈርንበት የኛ መሬት ላይ የመተን የሰፈርንበት መሬት ላይ ኦሮሞ መብት የለውም ብሎ ኦሮሞን መብት መንፈግን ከሐረሪ ክልል ጋር አነጻጽረው በድሬዳዋም ተመሳሳይ በደል ነው ኦሮሞ ህዝብ ላይ ተፈጸመው በድሬዳዋ ከ50% የሚሆነው ከ50% በላይ የከተማ ነዋሪ ኦሮሞ ነው ከዚያ 23% የሚሆነው አማራ ነው 3% አካባቢ ጉራጌ ነው የተቀሩት ደግሞ ሶማሌና ሌሎችን ጨምሮ አሉ በዚህም ከተማ ሌሎች ብሔር ብሔረሰቦች ቁጥራቸው በርከት ተብሎ አለና ኦሮሞ ድሬዳዋን ማስተዳደር አይችልም ተብሎ ከኦሮሞ ህዝብ የተነጠቀ ከተማ ነው ይሄንን መነሻ አድርገህ ስትመለከት በመላ ኢትዮጵያ እሱ ብቻ አይደለም እነኚህ አዲስ አበባ ድሬዳዋ ሐረር ብቻ አይደለም አዳማ ጅማንና ሌሎችንም ከተሞች ከኦሮሚያ ንጥቀና የፌደራል መሬት እናድርገው ብለው
የሚያስቡ ለዛ የሚሰሩ መኖራቸው ስታይ የኦሮሞ ህዝብ በሩን ከፍቶ ከሌሎች ጋር አብሮ ለመኖር ማሰቡን መወሰኑን ጅልነት አድርገው ነው ወይስ የህዝብ በሌሎች ህዝብ ላይ ውስጡ ባሌን ለመልኩ ጠላት ሆኖ እንዲነሳ ነው እየፈለጉ ያሉ? ኢህአዴግ በዚህ ኤሪያ ላይ በዚህ አካባቢ ላይ በሚያራምደው ፖሊሲ ራሱን መመርመር አለበት። ከፍተኛ ወንጀል ነገ ይሄንን አገር የሚበታትን የፖሊሲ አካሄድ እየሄደ ነው። የፖሊሲ ነገር ካነሳሁኝ እዚህ ላይ አንድ ነገር ልበል። የትኛው መንግስት ህግና ፖሊሲ መመሪያ ሲያወጣ አገርንና ህዝብን በሚጠቅም ሁሉንም ህዝብ በእኩል ደረጃ በሚያይ መልኩ ነው። እኔ የህግ ተማሪ ነኝ፣ የህግ ባለሙያ ነኝ። ማንም ሰው ዳኛ ሆኜ ከፍተኛ ፍርድ ቤት ዳኛ ሆኜ አገልግያለሁ። ማንም ሰው በህግ ፊት እኩል ነው። ለሁሉም ህዝብ ቋንቋውን ሳይለይ፣ ቀለሙን ሳይለይ፣ ዘሩን ሳይለይ፣ እያንዳንዱ ሃይማኖቱን ሳይለይ፣ ከየት አካባቢ እንደመጣ ሳይለይ ሰው በህግ ፊት እኩል ነው። መንግስትም መመሪያዎችና ህጎችን ማውጣት ያለበት በዚህ መልኩ ነው። የኢህአዴግ መንግስት የሚያወጣቸው ፖሊሲዎችና መመሪያዎችና ህጎች ግን የኦሮሞን ህዝብ እንደ ህዝብ ኢትዮጵያ ውስጥ ካሉት ሌሎች ህዝቦች አሳንሶ የሚያይ ሌሎችም ህዝቦች ኦሮሞን አሳንሰው እንዲያዩ የሚያደርግ ኦሮሞን ጠላት ባንድ መልኩ ጠላት ጅብ እኛንን ካንተ እየተከላከልንልህ ያለነው እንጂ እኛ ባንኖር ይበላሃል እያሉ እያስመሰሉበት የሚያኖሩበት አይነት ሁኔታ ነው ያለው። በሌላ መልኩ ደግሞ ኢህአዴግ ራሱ በፈጠረው ድርጅት ኢንኤፊሽንት ድርጅት ኦሮሚያም ውስጥ ባለው በሌላም ቦታ ኦሮሚያ የኦሮሞ ህዝብ በታቂያ እንዲሆን ደካማዎችን ህዝባችን ላይ ውሸታሞችን ሌቦችን ግንዛቤ ያሌላቸውን ህዝባችን ላይ ሹመው ህዝባችንን እያስበዘበዙ በሌላውም ህዝባችን እንዲሳቀቅ በራስ ኮንፊደንስ እንዲያጣ ሌላውም ህዝብ ኦሮሞ ህዝብ ላይ ኮንፊደንስ እንዲያጣ እያደረገ ያለው ፕሮፓጋንዳውንም በመንዛትም ሆነ አስተዳደራዊ ስርዓቱን በማበላሸት ደረጃ ኢህአዴግ ለሄን ግፍ እየፈጸመ ያለው እዚህ ላይ መለስ ብለን መመልከት ያለብን ነጥብ አለ። ያንተን ጥያቄ አስፈቻለሁ ግን ይሄ ነገር ኢምፖርታንት ስለሆነ በዚህ ጉዳይ ላይ እናገራለን። መልካም። የኦሮሞ ህዝብን የኢትዮጵያን ባለቤትነት በኢትዮጵያ ላይ ያለውን የባለቤትነት መብት የአዲስ አበባ ላይ አይደለም በኢትዮጵያ ላይ ያለውን የባለቤትነት መብት ማንም አይሰጠው ማንም አይከለክለው። አጥንታቸውን የኢትዮጵያ አጥር አድርገው ያጠሩትና የጠበቋት ውድ የኦሮሞ ልጆች ናቸው። ገረሱ ዱኪ ከወሊሶ መጥቶ ጣሊያንን ባያባርር ያገማ ኬሎ ከአምቦ መጥቶ ጣሊያንን ባያባርር አበባ አረጋይ ከአብቹ መጥቶ ጣሊያንን ባያባርር የአዲስ አበባ ነጻነት ምንድነው? የኢትዮጵያ ነጻነት ምንድነው? አድዋ ላይ እነገበየው ለባልቻ መስዋዕት ባይሆኑ ማን ነው የኢትዮጵያ ነጻነት በነጻነት ተከብራ የኖረች የሚባለው ዘፈን ማን ነው የሚዘፍነው? እውነት እንነጋገር እንጂ በሰሜንና በምዕራብ ለደምሰብልቶ አይደለም እንዴ አጥንታቸውን ህይወታቸውን ሰውተው አጥንታቸውን የኢትዮጵያ አጥር አድርገው ያረፉት? ወንድሜ ልንገር፣ ሌላው የኢትዮጵያ ህዝብ ይሄንን መስማት ማወቅ አለበት። የኢትዮጵያ መሬት ደም የኢትዮጵያ መሬት አፍ ኖሮት ቢናገር አገሩ ኦሮሚኛ ነው የሚናገረው፣ መሬቱ ኦሮሞ ነው የሚሸተው። እውነታው ይሄ ነው። ኢትዮጵያዊነቱን ኦሮሞ ከኢህአዴግ አይቀበልም፣ ሌላውም አይሰጠው። በከተማውም ላይ በአዲስ አበባም ላይ ባለቤትነቱን የሚሰጠውና የሚከለክለው የለም። ዛሬ የአስተዳደርና የፖለቲካ ደንቃራ ሊፈጥሩ ይችላሉ። የኦሮሞ ህዝብ አዲስ አበባ ላይ ያለውን የባለቤትነት መብት ግን ማንም አሁን ያሉት ድርጅቶች የሚሆኑ ወደፊት የሚፈጠሩት ሊከለክሉት ሊያስቆሙት የሚችሉበት ሁኔታ የለም። ስለዚህ ከዚህ አንፃር ስታየው የቁጥሩ ማለት አይደለም የትኛውም ኢትዮጵያዊ መጥቶ ሁሉም ኢትዮጵያዊ የተወለደበትን ያደገበትን አካባቢ ጥሎ መጥቶ ኦሮሚያ ውስጥ መኖር ይችላል። አንድ ነገር ግን አለ። የኦሮሞን ህዝብ የአገሩ ባለቤትነትን መብት ማክበር አለበት። የኦሮሞን ህዝብ ቋንቋ ማክበር አለበት። የኦሮሞን ህዝብ ባህል ማክበር አለበት። ከኦሮሞ ህዝብ ጋር ተከባብሮ አብሮ ወስኖ ለመኖር ወስኖ መምጣት አለበት። የሚፈለገው የሚጠየቀው ይሄ ብቻ ነው። ከዛ ውጪ የኦሮሞ ህዝብ የአገር ባለቤትነት መብት አለው ሲባል ሌላውን ብሔር ንብረቱን ሀብቱን ወይም ማንነታቸውን ከዛ ያባረራል ያስወጣል አይደለም። የኦሮሞ ህዝብ ሌላው ህዝብ ከኦሮሞ ህዝብ ጋር ለዘመናት ኖረዋል። የኦሮሞ ህዝብ ባህልም አይደለም፣ አመለካከትም አይደለም፣ አስተሳሰብም አይደለም፣ የፖለቲካ መስፈርትም አይደለም። ሙሉ መብት አለው በህግ ተከብሮ ሁሉም ሰው በህግ ፊት እኩል ሆኖ the only requirement የኦሮሞ ህዝብ በአገሩ በቀዬው የአገሩ ባለቤት መሆን አለበት። ጥሩ
የኦሮሞ ህዝብ በአዲስ አበባ ላይ ጥያቄ እንዳለው ብዙዎቻችን እናውቃለን። ይህን የኦሮሞ ህዝብ ጥያቄ የአሁኑ መንግስት ማለትም ኢህአዴግ እንዴት እያስተናገደ ነው? ይሄ እጅግ በጣም መሰረታዊ ጥያቄ ነው። ሁሉም የኢትዮጵያ ህዝብ ይሄንን ነገር በአትኩሮት መመልከት አለበት። እስከ ዛሬ ድረስ ኢህአዴግ ስልጣን እስኪይዝ እስከ 1991 በፈረንጆቹ አቆጣጠር ወይም በኢትዮጵያ አቆጣጠር እስከ 1986 ደርግ ከስልጣን እስኪወርድ ድረስ አዲስ አበባ የመናገሻ አውራጃ ዋና ከተማ ነበረች። መናገሻ አውራጃ በሸዋ ክፍለ ሀገር የምትገኝ አንድ አውራጃ ነች። የሸዋ ክፍለ ሀገር ዋና ከተማም አዲስ አበባ ነበረች። አዲስ አበባ ከዚያ በተጨማሪ የኢትዮጵያም ዋና ከተማ ነበረች። የትኛውም መንግስት ከአጼ ምኒልክ ጀምሮ ከልጅ ኢያሱ ጀምሮ ከንግስት ዘውዲቱ ጀምሮ አጼ ኃይለ ሥላሴን ጨምሮ የተፈሪ በንቲና የመንግስቱ ኃይለ ማርያምን አስተዳደር ጨምሮ አዲስ አበባ የሸዋ ክፍለ ሀገር ዋና ከተማ መሆኗን ኩዌስችን ያደረገ የለም። የሸዋ ክፍለ ሀገር ነዋሪ ደግሞ መንዝና መራቢቴ አካባቢ ካለው የአማራ ህዝብ ውጪ 90% የሚሆነው ኦሮሞ መሆኑ ይታወቃል። ያንን የባለቤትነት የሸዋ ክፍለ ሀገር ባለቤትነትን በሌላ አነጋገር የኦሮሞ ህዝብ አዲስ አበባ የኦሮሞ ህዝብ ዋና ከተማ መሆኗን የሸዋ ክፍለ ሀገር ዋና ከተማ መሆኗን ለመጀመሪያ ጊዜ በኢትዮጵያ ታሪክ ኩዌስችን ያደረገው የኢህአዴግ መንግስት ይሄንን በማድረጉ ደግሞ ከፍተኛ ጥፋት ፈጽሟል። ዛሬም በዚህ ጉዳይ ላይ የምንነጋገረው ለዚህ ነው። እንደ ሌሎቹ የመቀሌ ከተማ የትግራይ ህዝብ ዋና ከተማ መሆኗ ኩዌስችን እንዳልተደረገ ሁሉ አዲስ አበባ ኩዌስችን ባይደረግ ጥያቄ ውስጥ ባይገባ ዛሬ ይሄንን ባልተነጋገርን ነበር። ኢህአዴግ ግን በአንድ መልኩ የትግራቸውም መነሻ ሐሳብ የነበረው የሸዋን አስተዳደር መገርሰስ ነበርና ሸዋን መከፋፈል ነበረባት። ሸዋን 7 ቦታ ነው የከፈሉ አዲስ አበባን ጨምሮ። የኦሮሞውን አካባቢ ሰሜን ሸዋ ፊቼን ማዕከል አድርጎ፣ ምዕራብ ሸዋ አምቦን ማዕከል አድርጎ፣ ደቡብ ምዕራብ ሸዋ ወሊሶን ማዕከል አድርጎ፣ ምስራቅ ሸዋ አዳማን ማዕከል አድርጎ እንደገና ደግሞ የአዲስ አበባ ዙሪያ በፊቱን መናገሻ አውራጃን የኦሮሚያ ልዩ ክልል ብለው ሌላ አድርገው አዲስ አበባን ደግሞ ከዚህ ነጥለው ይሄንን ህዝብ በመከፋፈል በዚህ ከተማ ላይ ያለውን የማንነት ጥያቄ ባለቤትነት ጥያቄ ህዝቡ እንዳያነሳ አይኑን ከዛ እንዲያነሳ ለማድረግና ህዝቡን ለማዳከም ያደረጉት ሴራ ስለሆነና ይሄ ደግሞ አሁን ህዝቡ አንደርስታንድ ያደረገው ስለሆነ ይሄንን ደባ ሪቫይዝ ማድረግ አለባቸው። ይሄንን ህዝብ አሁን የምንነጋገረው ይሄ የኦሮሞ አይደለም ይሄ የከሌ ነው የሚለው ጥያቄ ራሱ እንዲነሳ ያደረጉ ሆን ብለው አንድም ሌላ ህዝብ ኦሮሞን እንግዲህ እዚህ ላይ የምንነጋገረው ኢትዮጵያ ኦሮሚያ ውስጥ የማይኖር ኢትዮጵያዊ የለም። እውነት ስለመናገራችን እያንዳንዱ ህዝብ ምስክር እንዲሆን እፈልጋለሁ። የኦሮሞ ህዝብ ቅን ነው። የኦሮሞ ህዝብ ትሁት ነው። የኦሮሞ ህዝብ ልበሰፊ ነው። የኦሮሞ ህዝብ እንግዳ ተቀባይ ነው። የኦሮሞ ህዝብ ገፊ አይደለም። በሃይማኖት አይገፋህም፣ በባህል አይገፋህም፣ በቋንቋ አይገፋህም፣ ሀብትህን አይመኝም። ይሄ ሁሉ ሆኖ እያለ ግን አዲስ አበባ ሐረርና ድሬዳዋ ላይ አሁን ደግሞ የኢንዱስትሪያል ፓርክ ብለው የውጪ ድርጅቶች የውጪ ባለሀብቶች ሲመጡ ቻይናዎች ሲመጡ ቱርኮች ሲመጡ ፌደራል መንግስቱ ካላስተዳደረው ኦሮሞ ይበላሃል እያሉ በልማትም የሚከለሉት የኦሮሚያ መሬቶች ከኦሮሞ እጅ ወጥተው ለባዕድ እንኳን የሚሰጡት ሌላ እጅ እየገቡ ነው። ይሄ አካሄድ መሰሪ አገር አጥፊ አድሏዊነት የተሞላበት ከስግብግብነት የመነጨ ብቻ እንጂ ለሀገር ከማሰብ ለህዝብ ከማሰብ ለኢትዮጵያ ህዝብ ከማሰብ የመነጨ አይደለም። ስለዚህ ኢህአዴግ በዚህ ጉዳይ ላይ ከፍተኛ ጥፋት ፈጽሟል። ይሄንን ጥፋት ደግሞ አንደኛ ወይ ኢህአዴግ ማስተካከል አለበት። ኢህአዴግ ይሄንን ጥፋት ካላስተካከለና ራሱን ካላረመ ህዝቡ ይሄንን ማረም አለበት እላለሁ። ምክንያቱም ህዝቡ ለዘመናት አብሮ ይኖራል። ይሄ መንግስት ያልፋል፣ ለዘመናት አብሮ ይኖራል። በዚህ ምክንያት የሚተከለው መርዝ ግን ህዝቡን ማባላት፣ ህዝቡን ጥያቄ ውስጥ ጥርጣሬ ውስጥ ማስገባት፣ እርስ በርሱ እንዲጠራጠር፣ እርስ በርሱ እንዲፈራራ፣ እርስ በርሱ እንዳይተማመን ማድረግ የለበትም። ጥሩ አድማጮቻችን ይሄን ጥያቄ ቢያነሱስ በአዲስ አበባ ላይ የኦሮሞ ህዝብ ጥያቄ ምንድነው ብሎ ቢያነሱ ድንበሯ ሁሌም እንዲከበር የኢትዮጵያ ኦሮሞ ፈርቀዳጅ ነበር። ዛሬ ግፉ ብሶ በእኛ ላይ ቦገሌ የኢትዮጵያ ህዝብ አላልክም ወይ ነገር
ፕሮግራማችን ይቀጥላል። አድማጮች የምትከታተሉት በwww.finfineradio.org ድረገጻችንና በስልክ ቁጥራችን 1716748083 እንዲሁም በተለያዩ ሶሻል ሚዲያዎች የሚተላለፈው የፍንፍኔ ራዲዮ ስርጭታችን ነው። እስኪ አሁን ደግሞ ከጀመረው ዜማ ጋር ትንሽ ቆይታ ያደረገን ወደ ቃለ መልልሱ እንመለስ። ኢትዮጵያ ረዳ ኦሮሞኔ ኢልማ አባገዳ በለንገር የኢትዮጵያ ረዳ ኦሮሞኔ ምን ይገርማል ኦሮሞኔ ራሴ መሆኔ ኦሮሞኔ የሌላው ጥላቻ ኦሮሞኔ የለው ሞገሬ የኢትዮጵያ ሕዝብ በላት ፍራ በርታ ተጫወተው ግፈኛ ይወጣ የኢትዮጵያ ሕዝብ በላት ፍራ በርታ ተጫወተው ግፈኛ ይወጣ ኦሮሞኔ አድማጮቻችን ይሄን ጥያቄ ቢያነሱስ በአዲስ አበባ ላይ የኦሮሞ ሕዝብ ጥያቄ ምንድነው ብሎ ቢያነሱ ብርሃነ መስቀል ያንተ መልስ ምንድነው? በአዲስ አበባ ላይ የኦሮሞ ሕዝብ ጥያቄ ግልጽና አጭር ነው። ይሄንንም የኦሮሞ ወጣቶች በኦሮሞ ፕሮቴስት የኦሮሞ ሕዝብ ላለፉት 2 ዓመታት ሰላማዊ ሰልፍ ሲወጣ ያነሷቸው 2 መፈክሮች አሉ። አንደኛው አባንብያ ኦሮሞ ዳ የሀገሩ ባለቤት ኦሮሞ ነው፣ ኦሮሞ በዚህ መሬት ላይ ባለቤትነት መብት አለው፣ ሁለተኛ ዜጋ አይደለም የሚል ነው። ሁለተኛ ፍንፍኔን ሀልኑረ ኦሮሚያቲ ይላል። ፍንፍኔ አዲስ አበባ የኦሮሚያ እምብርት ናት፣ የኦሮሚያ ሴንተር ናት። ይሄን በጂኦግራፊም በመልክዓ ምድራዊ አቀማመጥም በህዝብ አሰፋፈርም የኦሮሚያ ማዕከል ነው። የኦሮሞ ህዝብ ለዘመናት የኖረበት መሬቱን የተገፈፈው። ስለዚህ የኦሮሞ ህዝብ ጥያቄ የባለቤትነት ጥያቄ ነው። የባለቤትነት ጥያቄ ስንል ደግሞ እንደ ንብረት ይሸጣል ይለውጣል ማለት አይደለም። ሀገር አይሸጥም፣ ሀገር አይለወጥም። እንደሌላ ሁሉ በሀገሩ ተከብሮ ይኖርበታል። ቋንቋው፣ ባህሉ፣ የኢኮኖሚ ጠቀሜታው ተከብሮለት ከሌሎች ኢትዮጵያውያን ወንድሞቹና እህቶቹ ጋር አብሮ ይኖራል ማለት ነው። ስለዚህ ይሄንን ነገር አዲስ አበባ ያለ ህዝብ በመላው ኢትዮጵያ ያለ ህዝብ በአጽንኦት ሊገነዘበው ይገባል እላለሁ። ጥሩ የሚቀጥለው ጥያቄ አዲስ አበባ አሁን ባለችበት ሁኔታ የኦሮሞን ህዝብ እንዴት ታየዋለች? ቀድሜ እንዳነሳሁት አዲስ አበባ የብሔር ብሔረሰቦች ከተማ ሆና ኖራለች። ነዋሪዎቹ ይሄን የኦሮሞን ጥያቄ እነሱስ እንዴት ያዩታል? በጣም ጥሩ። እንደ አስተዳደር የአዲስ አበባ ከተማ አስተዳደር ለኦሮሞ ህዝብ ምንም ቦታ የለውም። በመንግስት መስሪያ ቤቶች ውስጥ ኦሮምኛ ተናጋሪ የሥራ ማግኘት እድል የለውም፣ በፖለቲካ የመሳተፍ እድል የለውም፣ በኢኮኖሚ ገብቶ የመነገድ የመጠቀም መብት የለውም። እንደ ኦሮምኛ ተናጋሪ አሲሚሌትድ ሆኖ አማርኛ ተናጋሪ ሆኖ የሚጣጣር በአንድ እጅ ላይ ቆጥረ የምትጨርሰው ሰው ሊኖር ይችላል። ከዚያ ውጪ ግን ምንም ቦታ የለውም። ከክፍለ ሀገር አዲስ አበባ የሚመጣም ህዝብ ከኢትዮጵያ አሜሪካ እንደመጣ ህዝብ ባይተዋር የሚሆንበት ከተማ ነው። የአዲስ አበባ ያለ የኦሮሞ ወጣት የኦሮምኛ ዘፈን እንኳን የሚሰማበት ቦታ የለውም። የኦሮሞ ክርስቲያን ሄዶ የሚያመልክበት በራሱ ቋንቋ የሚያመልክበት ቤተክርስቲያን አሁን በቅርብ 1 2 3 ብቅ እያሉ ነው። ከዛ ውጪ ቦታ እንኳን የለውም። ይህ በህግ ስለተከለከለ ነው። በአዲስ አበባ ቻርተር የአዲስ አበባ መነጋገሪያ የሥራ ቋንቋ አማርኛ ነው ይላል። ያ ማለት ኦሮምኛ ሙሉ ለሙሉ ኤክስክሉድድ ሆነ። አንድ ትምህርት ቤት ለኦሮምኛ የለም። አንድ የመንግስት ትምህርት ቤት በኦሮምኛ የሚያስተምር የለም። አንድ የመንግስት ኮሌጅ በኦሮምኛ የሚያስተምር የለም። የኦሮሞ ህዝብ ባህልም በኢኮኖሚም በምንም እዛ ውስጥ የለም። እንደ አስተዳደር አዲስ አበባ ኦሮሞን አታውቅም፣ አትሰማም። ኦሮሞ ህዝብ አለ ብላ እንኳን አክኖሌጅ አታረግም አዲስ አበባ። በሌላ መልኩ ደግሞ ህዝቡ እንዴት ያየዋል ያልከው ነገር አለ። ህዝቡ ላለፉት 25 ዓመታት የኦሮሞ ህዝብ እንደ ጭራቅ ሊበላው እንደሚችልና አዲስ አበባን ቢያስተዳድር ንብረቱን ቀምቶት አፈናቅሎት ከሀገር እንደሚያባርረው እየተደረገ የሚነገርበት ሁኔታና የኦሮሞ ህዝብ እንዲፈራ የተደረገበት ሁኔታ ነው ያለው። ይሄ እንግዲህ ያሳየ በውሸት በፕሮፓጋንዳ ብሬን ዋሽ የተደረገበት ሁኔታ ነው ያለው።
ቅድም መግቢያ ላይ እንዳልኩት በመላው ኦሮሚያ አዲስ አበባ ብቻ ሳይሆን በመላው ኦሮሚያ የማይኖር ብሔር ብሔረሰብ የኢትዮጵያ ብሔር ብሔረሰብ የለም። ያንን ሁሉ ደግሞ ኢህአዴግ እየጠበቃቸው አይደለም በኦሮሞ ህዝብ መሃል የሚኖሩ የኦሮሞ ህዝብ ስለተቀበላቸው ነው የሚኖሩ። የኦሮሞ ህዝብ እንደ ወንድሞቹ እንደ ጎረቤቶቹ እንደ ዘመዶቹ አብሮ ወልዶ ተጋብቶ አብሮ ስለአብሯቸው ስለሚኖር ነው ሌሎች ብሔር ብሔረሰቦች እየኖሩ ያሉ። አሁን ግን አዲስ አበባ ላይ የተወሰኑ የፖለቲካና የጥቅም ነጋዴዎች የኦሮሞን ህዝብ በማግለል የሚያገኙትን ጥቅም ለማካበት ሲሉ የአዲስ አበባን ህዝብ ከኦሮሞ ህዝብ ጋር ለማጋጨት የአዲስ አበባን ህዝብ ከኦሮሞ ህዝብ ለመለየት እየተጠቀሙ ያሉበት ሁኔታ ነው ያለው። ዞር ብለን እንመልከት። የኦሮሞ ህዝብ መሬቱን ተቀምጦ እየተነቀለ እንዳለ ሁሉ የአዲስ አበባም ደሃ ህዝብ መሬቱን እየተነቀለ እትብቱ የተቀበረችበትን መሬት እየተነቀለ ከ4 ኪሎ ከካሳንቺስ ከመርካቶ ከመላው አዲስ አበባ እንደ ቆሻሻ እየተጠረገ መሃሉ የነበረውን እድር የነበረውን የቤተክርስቲያን ትስስር የነበረውን ዝምድና ፈርሶበት ተበትኖ ያለበት ሁኔታ ነው ያለው። ስርዓቱ ግን ህዝቡ ይሄንን በራሱ ላይ የሚደርሰውን ጉዳት እንዳያይ የኦሮሞ ህዝብን ማስፈራሪያ እያደረገ እያኖረበት ያለበት ሁኔታ ነው ያለው። እዚህ ላይ የአዲስ አበባ ህዝብ እንዲገነዘብ የምፈልገው አንድ ትልቁም ነገር አለ። አንደኛ የአዲስ አበባ ነጋዴም ሆነ የአዲስ አበባ ነዋሪ ትስስሩ ከኢህአዴግ ጋር ነው ከኦሮሞ ህዝብ ጋር ነው። የኢኮኖሚ ቤዙ ኤክስፖርት የሚያደርገው ቡና ከየት ነው የሚመጣው? የሚበላው እህል ከየት ነው የሚመጣው? የሚጠጣው ውሃ ከየት ነው የሚመጣው? ማህበራዊ ግንኙነቱ ከማን ጋር ነው? በእውነት ኢህአዴግ ወታደር እያቆመ ከኦሮሞ ጋር አኑሮት ነው ይሄንን እያደረገለት ያለው? የኦሮሞ ህዝብ ስለተቀበለው ነው ይሄን እያደረገ ያለው። የኦሮሞ ህዝብ ይሄንንም ማድረጉን ይቀጥላል። ነገር ግን የአዲስ አበባ ህዝብ ለራሱ ጥቅም ሲል በዚህ አካባቢ የሚነዛውን ፕሮፓጋንዳ ማክሸፍ አለበት። አዲስ አበባ ላይ የኦሮሞ ህዝብ መብት ይከበር ብሎ መጠየቅ ያለበት የኦሮሞ ህዝብ ሳይሆን የአዲስ አበባ ህዝብ ነበር መሆን የነበረበት። የአዲስ አበባ ህዝብ እንደ አንድ ትልቅ ከተማ ህዝብ የሰለጠነ ህዝብ ነው ብለን እንወስዳለን። በከፊልም ነው። ነገር ግን ዶክተር ብርሃኑ ነጋ እንዳለው አቶ ስዬ አብርሃ እንዳሉት አዲስ አበባ ውስጥ የተቋቋሙት እስር ቤቶች ማዕከላዊን ጨምሮ ኦሮምኛ ነው የሚናገሩት። አዲስ አበባ የኦሮሞ ህዝብ ማሰሪያ አትሆንም ብሎ መናገር ያለበት፣ አዲስ አበባ የኦሮሞ ህዝብ መግደያ አትሆንም ብሎ መናገር ያለበት የሰለጠነ ህዝብ ከሆነ የአዲስ አበባ ህዝብ ነው። የኦሮሞ ወጣቶች ሲሞቱ ይሄ መሆን የለበትም ብሎ ሰልፍ መውጣት የነበረበት የጎንደር ህዝብ ወይም የጎጃም ህዝብ አልነበረም። የአዲስ አበባ ህዝብ ያንን ማድረግ ነበረበት። የአዲስ አበባ ህዝብ ዛሬ በቁሙ የሞተ ህዝብ ነው። ሞራሉን ኩዌስችን ማድረግ አለበት። እንደ ሰው ማሰብ ያቃተበት ሁኔታ ነው ያለው ከፕሮፓጋንዳው ብርታት የተነሳ። ይሄንን ኢንተርቪው የሚሰሙ ሰዎች ይሄንን ኩዌስችን ማድረግ አለባቸው። ራሳቸው መጠየቅ አለባቸው። የኢኮኖሚ ትስስሬ ከማን ጋር ነው? ይሄ መንግስት ያልፋል። ሁሉ መንግስታት አልፏል። የጃንሆይ መንግስት አልፏል። የመንግስቱ ኃይለማርያም መንግስት አልፏል። ይሄን መንግስት ያልፋል። የምንነጋገረው ስለ ሀገር ነው። እኛም ዛሬ የምንነጋገረው እናልፋለን። ነገር ግን የማያልፍ ሀገር አለ። ያንን ነው ዛሬ እዛ ንብረት ያለው እዛ ከተማ የሚኖረው የኦሮሞን ህዝብ ማየት ያለበት። ኢህአዴግ የሳለለትን ጭራቅ ሳይሆን ደጉን የኦሮሞን ህዝብ፣ የዋህን የኦሮሞን ህዝብ፣ እንግዳ አክባሪውን የኦሮሞ ህዝብ ነው ማየት ያለበት። እዚህ ላይ አንድ ሌላ ያለ የመረጃ ጋፕ አለ። አዲስ አበባ በነበርኩበት ጊዜ አንድ የተገነዘብኩት ነገር አዲስ አበባ ውስጥ የኦሮምኛ የዜና ማሰራጫ አንድም የለም። የአዲስ አበባ ህዝብ የሚሰማው ነገር የለም። የኦሮሞ ወጣቶች ፍንፍኔን አኑረ ኦሮሚያቲ ብለው መፈክር ሲሉ፣ አባን ብያ ኦሮሞዳ ብለው መፈክር ሲሉ የአዲስ አበባ ህዝብ አይሰማም፣ ኦሮምኛ ስለማይሰማ። ላለፉት 2-3 ዓመታት የወጡትን የኦሮሞ ዘፈኖች ምን እያለ እንዳለ የኦሮሞ ህዝብ የአዲስ አበባ ህዝብ አይሰማም። የኦሮምኛ ቋንቋ በዚያ ከተማ ቢሰጥና የኦሮሞ ህዝብ የሚለውን ቢሰሙ አሁን ያሉበት ጨለማ ውስጥ የአዲስ አበባ ህዝብ አይሆንም ነበር። መንግስት የኢህአዴግ መንግስት እንዲሰሙ እያደረገ አይደለም። ህዝቡ በተቻለው መንገድ የህዝቡን የኦሮሞን ህዝብ የልብ ትርታ ማዳመጥ አለበት። በርካታ ሺህ ልጆች ታስረዋል፣ ብዙዎች ሞተዋል በአዲስ አበባ ጥያቄ ምክንያት፣ በአዲስ አበባ ማስተር ፕላን ምክንያት፣ በኦሮሞ ህዝብ መሬት ቅሚያ ምክንያት አዲስ አበባ ጸጥ ነው ያለው። እነኚህ እኮ የሞቱት ልጆች አባት፣ እናት፣ ወንድም፣ እህት፣ አክስት፣ አጎት አላቸው። ይሄ እኮ እንደ ኩፍኝ ዛሬ ታይቶ ነገ የሚጠፋ ነገር አይደለም። የአጥንታችንን ሰርስሮ የሚያናግረን ጉዳይ ነው። የማንነት ጉዳይ ነው። የክብር ጉዳይ ነው። የህልውና ጉዳይ ነው። የኦሮሞን ህዝብ ጥያቄ ይሄንን ካልተረዳ
አዲስ አበባ በቁሙ የሞተ ህዝብ ሆኗል ማለት ነው የአዲስ አበባ ህዝብ። ስለዚህ ይሄንን ነገር ተረፍ አዲስ አበባ ወደ ነበረችበት ቦታ መመለስ ነው። በምኒልክ ጊዜ ወደ ነበረችበት፣ በአፄ ኃይለ ሥላሴ ጊዜ ወደ ነበረችበት፣ በደርግ ጊዜ ወደ ነበረችበት መመለስ። የኦሮሞ ህዝብ ማንነት ተከብሮ የኦሮሞ ህዝብ የቋንቋ ማንነት፣ የኢኮኖሚ ማንነት፣ የባህል ማንነት፣ አገሩን የማስተዳደር ማንነት። ይሄንን ስንል ደግሞ የኦሮሞ ህዝብ ፖለቲካም ጭምር ራሱ የዶክተር መረራን ጥያቄ ማንሳት ይቻላል። ለምሳሌ ዶክተር መረራ እዛው አዲስ አበባ መሐላቸው እየኖረ አንድ ሰው አንድ ድምጽ ይኑረው በሚል የፖለቲካ መርህ ነው ሲታገል የነበረው። ዶክተር መረራ ዛሬ በአዲስ አበባ ጉዳይ ላይ እንኳን መፍትሄው ይሄ ነው ብሎ መናገር አይችልም። እስር ቤት ነው ያለው። የት? እዛው አዲስ አበባ። የአዲስ አበባ ህዝብ ምን እያደረገ ነው? በሩን ዘግቶ እየበላ ነው። ይሄ ለጤና አይደለም። ስለዚህ የአዲስ አበባ ህዝብ አይኑን ከፍቶ እንዲያይ እኔ እጠይቀዋለሁ። ራሱን መጠየቅ አለበት። ለኦሮሞ ህዝብ ጥቅም አይደለም፣ ለራሱ ጥቅም፣ ለልጅ ልጆቹ ጥቅም፣ ለአካበተው ንብረት ጥቅም ሲል ከኦሮሞ ህዝብ ጋር ያለውን ትስስር ማጠናከር፣ ማቆራኘት፣ አብሮ መኖር፣ መከባበርን ባህሉ ማድረግ አለበት እንጂ መሃሉ አሜን ብሎ እጁን ከፍቶ የተቀበለውን በሩን ከፍቶ የተቀበለውን የኦሮሞ ህዝብ መሃል ገብቻለሁ አሁን ከጀርባ ወጋሃለሁ ብሎ ቢያስብ ይሄ ለሱም ጥፋት ነው። የኦሮሞ ህዝብ ደግሞ ለዚህ አይንበረከክም። ይሄንን የኦሮሞን ህዝብ የሚያውቅ ሁሉ ያውቃል። ስለዚህ በዚህ ጉዳይ ላይ ይሄንን ነው ማለት የምፈልገው። ጥሩ ዶክተር ብርሃነ መስቀል ሰሞኑን እንዳየኸው ኢህአዴግ ኦፒዲዮና የአዲስ አበባ መስተዳድር ኦሮሞ ህዝብ ጥያቄ ላይ እየተነጋገረ ነው እያሉ ነው። ይህ ንግግራቸውን እንዴት ታየዋለህ? ኢህአዴግ እስከዛሬስ የት ነበር? ኦህዴድስ የመነጋገር አቂሙ ምን ይመስላል? ይህ ንግግራቸው ችግርን ይፈታል ወይስ ተጨማሪ ችግር ያመጣብናል? እስኪ ጠቅላላ አድርገህ በዚህ አይዲያ ላይ አንዳንድ ነገሮችን ለአድማጭ ግለጽልን። ኢህአዴግ እንደ ድርጅት ማድረግ ያለበት የሰራውን ጥፋት ማረም ብቻ ነው ያለበት። የሚነጋገረው ነገርም የለው ሊኖረውም አይገባም ነበር። መሰረታዊ የኦሮሞ ህዝብ ጥያቄ ከላይ እንዳልኩት የኦሮሞ ህዝብ የሀገር ባለቤትነት አባንብያ ኦሮሞ ላይ የኦሮሞ ህዝብ መሰረታዊ ጥያቄ አዲስ አበባ ላይ አዲስ አበባ የኦሮሚያ እምብርት ናት የሚለው የኦሮሞ ወጣቶች ደም የፈሰሰበት በደማቸው የጻፉት መፈክር ነው። ቅድም እንዳልኩት ይሄ የቀልድ ጉዳይ የጉንፋን ይዞት ዛሬ አስነጥቶ ነገር የሚተው ጉዳይ አይደለም። ይሄ የኦሮሞ ህዝብ የእያንዳንዱ ኦሮሞ ከዳር እስከ ዳር ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የለበሰረታ ይሄንን የኢህአዴግ መንግስት በ1991 የሰራውን ጥፋት በተለይም ደግሞ በአዋጅ ቁጥር 7 1992 አንቀጽ 65 ላይ አዲስ አበባን ከኦሮሚያ በመለየት የለየበትንና ኋላም ደግሞ አንቀጽ 49 ቁጥር 5 በህገ መንግስት የተቀመጠው ነገር ሰርዞ የኦሮሚያ ዋና ከተማ አዲስ አበባ መሆኑንና አስተዳደራዊ አካውንታቢሊቲዋ ለኦሮሚያ መሆኑን በግልጽ ማስቀመጥና ከዚህ ጣጣ ራሱን ማውጣት ነው። በሌላ በኩል ኦፒዲኦ በዚህ ጉዳይ ላይ መነጋገር ይችላል ወይ መደራደር አለበት ወይ የሚለውን ጥያቄ ያነሳው ነገር አለ። እኔ የከብት ጠብቄ ነው ያደግኩት። አግባይ ላይ እንዳልኩት አርቲ ከብት ስንጠብቅ ላሞች አንዳንዴ ሲወልዱ በወሊድ ሂደት ጥጆቻቸው ይሞቱባቸዋል። ስለዚህ አርግዘው ጡታቸው በወተት ተሞልቶ ሳሉና ጥጆቻቸው ሲሞቱባቸው ወተቱ ጡታቸው ውስጥ ሆኖ ላሞቹን ይጎዳቸዋል። ያንን ችግር ለመቅረፍ የሞቱትን እንደተወለዱ ኢሚዲየትሊ የሞቱትን ጥጆች ያርዱና ቆዳቸውን እንደገና እንደ ጥጃ አስመስለው ሰፍተው ላሚቷ ፊት አቁመው ላሟን ያልቧታል። አሁን ኢህአዴግ እያደረገ ያለው በኦፒዲዮ ውስጥ ባሉ ኦሮሞዎች ላይ እየተጫወተ ያለው ድርጅቱ የስም ድርጅት ብቻ ሆኖ ኦሮሞ ፊት ድርጅት አለ ብለው አቁመው የኦሮሞ ህዝብ እሱ ያሌለ ግን አለ የተባለ ልክ ላሚቷ እንደምትደረገው የኦሮሞን ህዝብ ማለብ ነው የተያያዙ። ያንን ላለፉት 25 ዓመታት አልበዋል፣ በዝብዘዋል፣ ከብረውበታል፣ መሬት ቀምተዋል። በብዙ መቶ ሺዎች የሚቆጠሩ ኦሮሞዎችን ከመሬታቸው አፈናቅለዋል። በኦሮሞ
የኦሮሞ ፕሮቴስት የኦሮሞ ህዝብ በቃን ብሏል። ከዚህ በኋላ ኦፒዲኦም ሆነ ኢህአዴግ የኦሮሞን ህዝብ በምንም መደለል የሚችሉበት ደረጃ ላይ አይደለም። ኦፒዲኦ እኮ ድርጅት ከሆነ ላለፉት 25 ዓመታት በህግ የተወሰነ ከተማ ያሌለው ድርጅት እኮ ነው። አዲስ አበባ ውስጥ እኮ ያሉትን የኦፒዲኦ ቢሮዎች አሁን አዲስ አበባ የኦሮሚያ ዋና ከተማ ነች ብለው ነው አዲስ አበባ ነው ያለው። አዲስ አበባ ለመኖር ምንም ህጋዊ መሰረት የላቸው። በኢትዮጵያ ፌደራል ህገ መንግስት አዲስ አበባ ኑሩ የሚላቸው ህጋዊ መብት የላቸውም። በኦሮሚያ ህገ መንግስት እግዚአብሔር ያሳየ በኦሮሚያ ህገ መንግስት አዲስ አበባ የኦሮሚያ ዋና ከተማ ነች ተብሎ አልተደነገገም። የለም። በአዲስ አበባ ቻርተር በአዲስ አበባ ከተማ ቻርተር በአዲስ አበባ ከተማ መተዳደሪያ ቻርተር አዲስ አበባ የኦሮሚያ ዋና ከተማ ነች ተብሎ የተደነገገ ነገር የለም። እንደ ነጋዴ ቡቲክ ከፍተው ያሉት ያለ ምንም ህጋዊ መሰረት ነው አዲስ አበባ ያለ። በዚህ ደረጃ ያለ ድርጅት ለ27 ዓመት በዚህ መልኩ የኖረ ድርጅት በምን መልኩ ነው በእነኚህ ጉዳዮች ላይ ምንስ ብሎ ነው የሚደራደረው? የኦሮሞ ህዝብ ጥያቄ ግልጽ ነው። ግን እሱን ነው እያነሱ ያሉት ወይ የኦሮሞ ህዝብ ባለቤትነትን ነው እያነሱ ያሉት አይደለም። ስለዚህ በተበላሸ መሰረት ላይ ቤት አይሰራም። የተበላሸ መነሻ ትክክለኛ ኮንክሉዥን ላይ አያደርስም። ሮንግ ፕሪዘምፕሽን ራይት ኮንክሉዥን ላይ አያደርስም። አሁን እያደረጉ ያሉት የቃቃ ጫወታ ለራሳቸውም ለኦሮሞ ህዝብም ለኢትዮጵያ ህዝብም የሚጠቅም ነገር አይደለም። መነሻም ሊሆን አይችልም። ስለዚህ ይሄንን ነገር ሙሉ ለሙሉ አበንደን አድርጎ ኢህአዴግ በሩን ዘግቶ ስህተት ሰርተናል ብሎ አዲስ አበባንም ድሬዳዋንም ሐረርን ከሂስቶሪካል ሪዝንስ አኳያ የኦሮሞ ህዝብ አኮሞዴት ያረጋል በተወሰነ ደረጃ እነኚህን ከተሞች ወደ ኦሮሚያ መመለስ የእነኚህ ከተሞችን የሥራ ቋንቋ በእነኚህ ከተሞች ውስጥ ኦሮምኛ የማይናገር ብዙ ህዝብ ስላለ አማርኛና ኦሮምኛ ጎን ለጎን የሥራ ቋንቋ ሆነው ህዝቡ በሰላም ተከባብሮ ተፈቃቅዶ ተቀባብሎ አብሮ እንዲኖር የፖለቲካል ኢንቫይሮንመንቱን የህግ ኢንቫይሮንመንቱን የፖሊሲ ኢንቫይሮንመንቱን ማመቻቸት ነው ከኢህአዴግ የሚጠበቀው። ከዚያ ውጪ ግን ያገሩ ባለቤት የሆነውን ህዝብ የተከራይ መብት እንኳን ነፍገውት በኦሮሞ ህዝብ ላይ መቀለል እኔ ከኦሮሞ ፕሮቴስት በኋላ ያበቃል ብዬ ነበር። በጣም ነው ያስደነገጠኝ ያየሁት ነገር። መርቅልኝ ጨምርልኝ የሚባል ነገር አይደለም። የኦሮሞ ህዝብ ያገሩ ባለቤት ነው። አገሩ ውስጥ የማስተዳደር የመኖር ንብረት አግኝቶ የመኖር የተፈጸሙበት ኢንጀስቲስ ያሉበት ቦታ ደግሞ ያንን ኢንጀስቲስ ኮሬክት የማድረግ መብትም ኃላፊነትም ግዴታም አለበት። ወደፊቱ ደግሞ የኦሮሞ ህዝብ እጅ ነው ያለው። ዶክተር ብርሃነ መስቀል እቺን የመጨረሻ ጥያቄ ላድርግና አንተ ደግሞ ቀረ የምትለውን ጠቅለል አድርገህ አንድ ላይ ትመልስልኛለህ። እንግዲህ አሁን እንደምናየው ጥያቄ እንጂ መላሽ የለም። በዚህ ሁኔታ በኮንፊውዥን የሚቀጥል ከሆነ የኦሮሞ ህዝብና የአዲስ አበባ ህዝብ ወይ ደግሞ የኦሮሚያና የአዲስ አበባ ክልል የወደፊት ዕጣ ፈንታ ምን ይሆን ይመስላል? መልሱ ቀላል ነው። ለዚህ ህዝቡ ወደ ልቡ ተመልሶ ዘላቂውን ነገር ማሰብ ብቻ ነው ያለበት። ከኢህአዴግ መልስ መጠበቅ የለበትም። ህዝቡ መመለስ ይችላል። ኢህአዴግ የፖለቲካ ድርጅት ህዝቡ ለዘላለም የሚኖር ህዝብ ነው። ትውልድን እየተካ የሚኖርበት ሁኔታ ነው ያለው። ኢህአዴግ የፖለቲካ ድርጅት ነው። ነገ ይፈርሳል። ትልቁ ህዝቡ ማድረግ ያለበት ጥንቃቄ አንደኛ በዚህ መሰረት ባሌለው ጥቂቶች ለኢኮኖሚና ለፖለቲካ ጥቅም ብለው በፈጠሩት ኮንፊውዥን በፈጠሩት ህዝብ መሃል በዘሩት ጥርጣሬ መፈራራት ያንን አስወግዶ ህዝቡ በእውነት በፍቅር በመቀባበል በመከባበር አብሮ የሚኖርበት መንገድ መፍጠር አለበት። ይሄ ለአዲስ አበባ ብቻ አይደለም፣ በመላው ሀገሪቷ ባሉ ከተሞችም ገጠሮችም ጭምር። በኦሮሚያ ያለ አማራ ወይም በአማራ ያለ ኦሮሞ አንድ ሌሊት ነገ ምን ይሆናል ብሎ ማሰብ የለበትም። ይሄ አገሩ ነው። ከአማራ ወንድሞቹ ከኦሮሞ ወንድሞቹ ጋር ተከባብሮ መኖር መቻል አለበት። ይሄንን ደግሞ ኢህአዴግ አይደለም ያመጣላት፣ ወይም የደርግ መንግስት አይደለም፣ ወይም የአፄ ኃይለ ሥላሴ መንግስት አይደለም፣ ወይም የሚኒሊክ መንግስት አይደለም። ከዚያ በፊትም ለዘመናት አብሮ ሲኖር ነበር ህዝቡ። ያንን ባህሉን ይሄ ለዘመናት ለሴንቸሪ አብሮ የኖረ ህዝብ ነው። ያንን አንደርላይን አድርጎ ያንን መከተል አለበት። ባህሉን ቋንቋውን ተከባብሮ በያለበት ኦሮሚያ ሀገር ሄዶ አማራ ሀገር ሄዶ ኦሮሞ በአማራ ላይ ባህሌን ቋንቋዬን ካልቻልኩኝ ካለ ችግር እንደሚፈጠር እናውቃለን። አማራ ትግራይ ሄዶ በትግራይ ህዝብ ላይ ባህሌን ቋንቋዬን ማንነቴን ካልቻልኩኝ ሞቼ እገኛለሁ የሚልበት ሁኔታ የለም። እገምታለሁ ትግራይ ሰዎችም ጎንደር ሄደው ባህሌን ቋንቋዬን በአንተ ላይ ካልጫንኩኝ ሞቼ እገኛለሁ አይል። መከባበሩ ነው ኢትዮጵያውያንን አብሮ የሚያኖረው። በታሪካችንም ደግሞ የህዝብ ለህዝብ ግጭት ኖሮን አያውቅም።
ይሄ የህዝባችን ኩሩ ታሪክ ነው። ሁሉም ኢትዮጵያዊ የሚኮራበት ባህል፣ ብሔር፣ ቋንቋና ሃይማኖትን ሳይለይ። ስለዚህ አንደኛው ይሄ ነው። ሁለተኛው ኢሚዲየትሊ አሁን ያሉ ነገሮች የአዲስ አበባ ላይ ያለውን ጥያቄ በተመለከተ ለምሳሌ ወይም ድሬዳዋ እዛ የሚኖረው ህዝብ ይሄ ነገር የአሁኑ ሞዴል ጥሩ አይደለም ማለት አለበት። ይሄንን የሚለው ደግሞ ኦሮሞን ለመጥቀም አይደለም። ሌላ ህዝብ የአማራ መሬት ላይ ከሰፈረ በኋላ መሬቱን የሚነጥቀው ከሆነ ባህሉን የሚነጥቀው ከሆነ የአማራ ህዝብ ለምንድነው ሰፋሪዎችን መሃሉ የሚያስገባ? የትግሬ ህዝብ ሌላው እዛ ሲኖር መሬቱን ሊነጥቀው ሊቀማው የሚሄድ ከሆነ አስተዳደሩን ሊቀማው የሚሄድ ከሆነ ጠላት ነው ለመሃሉ የሚያኖር። ለኦሮሞ ህዝብ አሁን እየተላለፈ ያለው መልእክት ያ ነው። የበግ ለምድ ለብሰው ገብተው ከዚያ በኋላ ቁጥራቸው በርከት ሲል አሁን ኦሮሞ ሊያስተዳድረን አይችሉም የሚሉበት ሁኔታ ካለ የኦሮሞ ህዝብ ሌሎቹን ኢትዮጵያውያን ወንድሞቹን መሃሉ አጥሮ ላያኖር ነው ማለት ነው። የዚህ አካሄድ ፖለቲካል እንድምታ የጥፋት እንድምታ የማይገባው ኢትዮጵያዊ ካለ ባይተዋር ነው፣ የዋህ ነው። ይሄ ነገር አደገኛ ነው። ይሄንን አደገኛ አካሄድ ደግሞ ሆይ ብሎ ለዛሬ ጊዜያዊ ጥቅም የትውልድ ጥፋት ከማድረስ በአዲስ አበባ ላይ ያለው የኦሮሞ ህዝብ ጥያቄ የአገር ቤት ባለቤትነት ጥያቄ ይመለስ ብሎ በራሱ መወሰን ያለበት የአዲስ አበባ ህዝብ ነው፣ ኢህአዴግ አይደለም። ኢንፋክት የኦሮሞ ህዝብም ራሱ መጠየቅም የለበትም ይሄንን። ስለዚህ እነኚህ ነገሮች ኢሚዲየት እርምጃ ሊወሰድባቸውና ህዝቡ ራሱ ተከባብሮ የሚኖርበትን ሰሊጥ መስራት አለበት። በሶስተኛ ደረጃ ተቃዋሚ ድርጅቶች በችግሮች ላይ ጋዝ ያፈሰሱ እሳት ከማነሳሳት ይልቅ እነኚህ ስር ነቀልና መሰረታዊ የሆኑ የሀገርን አንድነት የህዝብን የወደፊት ዕጣ ፋንታ የሚጎዱ ነገሮች በዚህ መልኩ እንደ ቁማር ሲጫወቱበት ዝም ብሎ ማየት የለባቸው። ወደ አእምሯቸው ተመልሰው ከዚህ በፊት ከሚያደርጉት በተለየ መልኩ ይሄ ጥያቄ መልስ ማግኘት አለበት። የኦሮምኛ የኢትዮጵያ የፌደራል የሥራ ቋንቋ ከአማርኛ ጋር ጎን ለጎን የመሆን ጥያቄ ሁሉም ኢትዮጵያዊ መደገፍ ያለበት ነገር ነው። የአዲስ አበባ ላይ የኦሮሞ ህዝብ ያለው የባለቤትነት ጥያቄ ሁሉም ኢትዮጵያዊ መደገፍ ያለበት ነገር ነው። የጋራ ሀገሩ ነው። ስለዚህ ይሄንን ነገር የዚህን ነገር ኢምፕሊኬሽን የዚህን ነገር ሎንግ ተርም የረጅም ጊዜ ጉዳት እያንዳንዱ ኢትዮጵያዊ ተገንዝቦ ለዚህ ጉዳይ መፍትሄ መስጠት አለበት ማለት ነው። በአራተኛ ነጥብ ደረጃ ኢትዮጵያ ውስጥ ከተለያየ ብሔር ብሔረሰቦች የወጡ ምሁራን በዚህ ጉዳይ ላይ ወጥተው መናገር መቻል አለባቸው። ለኦሮሞ ህዝብ ሲሉ አይደለም ይሄንን ነገር መደገፍ ያለባቸው። ለኦሮሞ ህዝብ ሲሉ አይደለም የኦሮምኛ የኢትዮጵያ የፌደራል የሥራ ቋንቋ ይሁን ብለው ከአማርኛ ጋር ጎን ለጎን ይሁን ብለው መናገር ያለባቸው ለኦሮሞ ህዝብ ብለው አይደለም፣ ለኢትዮጵያ አንድነት ሲሉ ነው። ለራሳቸው ጥቅም ሲሉ መሆኑን መገንዘብ መቻል አለባቸው። በአዲስ አበባ ላይ የተነሳ ያለው ጥያቄ አፋጣኝ እልባት ማግኘት አለበት። ከመጀመሪያውም ጀምሮ ይሄ ነገር መደረግ አልነበረበት። አዲስ አበባ ከሸዋ ኦሮሞ ህዝብ ተነጥላ ሌላ ሀገር መደረግ አልነበረባትም። የሸዋ ኦሮሞ ወይም የመላ የኦሮሞ ህዝብ ከአዲስ አበባ ላይ አይኑ እንዲያነሳ ሌላ ሰሊጥ ሌላ ምክንያት በየጊዜው ሌላ ትሪክ ከመፈለግና ይሄንን እያደባበሱ ከማለት መጀመሪያውንም ኢህአዴግ ይሄንን ጥፋት መፈጸም አልነበረበትም ብለው መናገር ያለባቸው የትግራይ ምሁራን፣ የአማራ ምሁራን፣ የሲዳማ፣ የጉራጌ፣ የወላይታ የሁሉም ኢትዮጵያውያን ምሁራን በዚህ ጉዳይ ላይ ወጥተው መናገር መቻል አለባቸው። ኢንፋክት እንዲናገሩም ጥሪ ያቀርብላቸው አለው በዚህ አጋጣሚ። ስለዚህ ህዝቡ ይሄንን ነገር መንግስት እልባት ባይሰጥ ራሱ እልባት ለመስጠት የሀገር ባህል አለው፣ የሀገር ሽማግሌዎች አሉት፣ አዋቂዎች አሉት። በዚያ እልባት ወደ መስጠት መመለስ አለበት ማለት ነው። ጥሩ ዶክተር ብርሃነ መስቀል አበበ ሰኚ እኔ ጥያቄን ጨርሻለሁ። ለጊዜ በጣም አመሰግናለሁ። ይጨመርበት የምትል የቀረ ነገር ካለ ደግሞ እድሉ ያንተ ነው። አመሰግናለሁ። እኔም ስለጋበዝከኝ ብዙ ነገር አንስተናል። አንዳንዱን ነገር በረጅም ስለሄድኩበት አድማጮችን ይቅርታ ጠይቃለሁ። የተደጋገሙ ሀሳቦች ይረንዘር አሉ። ነገሩ ግን ኢምፖርታንት ስለሆነ ነው እንትን ያልነው። በዚህ ላይ ለመጨመር የምፈልገው የኢትዮጵያ ህዝብ የኦሮሞ ህዝብ ሆነ የኢትዮጵያ ህዝብ አንድ ነገር መገንዘብ አለበት። መጽሐፍ ቅዱስ እንደሚል እውነትን ታውቃለህ፣ እውነትን ነፃ ያወጣሃል ይላል። ውሸትን ታውቃለህ፣ ማጭበርበርን ታውቃለህ፣ መስረቅን ታውቃለህ፣ ማታለልን ታውቃለህ፣ እነኛ ነፃ ያወጡሃል አይልም። እውነትን ታውቃለህ፣
እውነትም ነፃ ያወጣሃል ይላል። ስለዚህ ህዝቡ እውነቱን ራሱ ፈልጎ መርምሮ ለማግኘትና በእውነት ላይ ለመቆም ሁሉም መስራት አለበት። አንድ ሁለተኛ ዕውቀት ያሌለው ህዝብ ይገለበጣል ይላል መጽሐፍ ቅዱስ። ኢትዮጵያ ውስጥ የሚዋሹ የሚያጭበረብሩ ማጭበርበር መዋሸት መስረቅ መግደል ዕውቀት አይደለም። አሁን ኢትዮጵያ ውስጥ ባህሉን እያጠፋ ያለው ይሄ የኢትዮጵያ ህዝብ የኦሮሞ ህዝብ ጨምሮ በዚህ ኤሪያ ላይ አሁን ባነሳ ነው በቋንቋ ጉዳይም ሆነ በከተማ አስተዳደርም ሆነ በሌሎች የኢኮኖሚ ጉዳዮችና የወደፊት የህዝብ ህልውና ጉዳዮች ላይ በዕውቀት ወደ መመላለስ መሸጋገር አለበት። በጠመንጃ ምንመላለስበት ዘመን አብቅቷል። ከዚህ በኋላ ወደፊቷ ኢትዮጵያ ጠመንጃ ቦታ የለው ዕውቀት እንጂ ማጭበርበር ቦታ የለው መስረቅ ቦታ የለው ዕውቀት እንጂ። ስለዚህ ህዝቡ በዕውቀት ወደ መመላለስ ለሱ የሚጠቅመው ለልጅ ልጆቹ የሚጠቅመው ነገር ወደ ማድረግ እንዲመለስ እጠይቃለሁ። ሌሎች ምሁራንም በዚህ ኤሪያ ላይ እውነትን በማሳወቅ በህዝቡ ውስጥ ዕውቀትን በመጨመር ስራ ላይ እንዲሰማሩና ህዝብ የፖሊሲ ጉዳዮችን የሀገር አስተዳደር ጉዳዮችን የሶሻል ካፒታል ጉዳዮችን በትክክል እንዲገነዘብ እንዲያደርጉ እኔም ደግሞ በዚህ ጉዳይ ላይ እየሰራን ያለ ፕሮጀክት አለ። በዚህ ጉዳይ ላይ በሰፊው እንሰራለን። ሌላ ጊዜ ለህዝቡ እንገልጽ ይሆናል። አመሰግናለሁ። ዜርስልን ዶክተር ብርሃነ መስቀል መልካም ቀን። እንግዲህ አመሰግናለሁ። እኔም ታንኪዩ ደረጀ። ስለ ቆይታችሁ እናመሰግናለን አድማጮቻችን። የዛሬው እዚህ ላይ ያበቃል። በተመሳሳይ ፕሮግራም እስክንገናኝ ድረስ ደህና ሰንብቱ።